ይላል። ለምሳሌ ወንድ ለወንድ ጋብቻ የተሻለ የሞራል ልዕልና አለው ብሎ የሚያምኑ ሰውየው እስካመነበት ድረስ ይችላል። አንጻራዊ ነው ሞራል ሰው ማለት እግዚአብሔርን ዓለም ላይ የሚያስደስትን ነገር ሁሉ ማድረግ አቃተኝ ነው። የምትፈልገው ነገር መስራት ትችላለህ። ይሄ ከእግዚአብሔር ይለያል። ይሄንን የምታሸንፈው ከእግዚአብሔር ጋር ከሆንክ ብቻ። ብዙ ሰው ይሄን ቀንበር ተሸክሟል። ብዙ ሰው የኖሾን መጽሐፍ ያነባል፣ የፍልስፍናውን መጽሐፍ ያነባል። ከእግዚአብሔር ጋር አይደለም ማሸነፍ አይችልም። ስለዚህ ተሸክሞ ይኖራል። ግማሹ ራሱን ያጠፋል። ኢትዮጵያ ውስጥ እኮ ሱሳይዳል ቴንደንሲ እጅግ በጣም ጨምሯል። ፕሮፌሰር ነው ራሱን ያጠፋል፣ ዶክተር ነው ራሱን ያጠፋል። ያው ከባድ ነገር ነው። አልጠቀም ለምን በክርስትና አውድ አልተቃኘማ። ከእግዚአብሔር ጋር አይደለማ። የሃይማኖት ስጋ ፍላጎት ሁሉንም በላው፣ ጠጣው፣ ወጣው፣ ወረር፣ ጨፈር፣ ተዝናናው ሶፋት ለዛሳ ሌላ ነገር ፍልገ ይሄ የሃይማኖት ስጋ አይቋረጥም። ይሄ ከእግዚአብሔር ጋር ይሄ ጥሩ ማሳያ ነው። ዴማስ ነው። ዴማስ አይታችኋል። ከቲቶ ከፊልሞና ከጢሞቴዎስ ከነዚህ ጋር የቅዱስ ጳውሎስ ደቀ መዝሙር ነው። ቅዱስ ጳውሎስ ሁለት ቦታ ላይ ዴማስ ሰላምታ ያቀርብላችኋል ብሏል። ቆላስይስ ምዕራፍ 4 ላይ እና ፊልጵስዩስ ምዕራፍ 1 ላይ። መጨረሻ ላይ ግን ቅዱስ ጳውሎስ እስር ቤት ሮም ለመጨረሻ ጊዜ ታስሮ በሰማዕትነት ለሚያልፈው መልእክቱ ለጢሞቴዎስ ልክለት እንዲህ አለ። ልጄ ጢሞቴዎስ ሆይ ፈጥነህ ወደ እኔ ና፣ እኔ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄአለሁ። አሁን ይሄን ካስተማሩ ታውቃላችሁ። ብዙ ሩጫ አልጀመረም። እድሜያችን ስንት ነው? ገና ነው። እኛ ወድሮ ከበሮ መታ ነበር። ሰንበት ትምህርት ቤት ይላል 3 ዓመት መጥቶ አሁን ተጣጣ። እኛ ወድሮ ቤተክርስቲያን ነበር ይላል። ቤተክርስቲያን ያቀና ድሮ የሚባል ነው የኛ ዘመን። የድሮ ድሮ እኮ 2000 ዘመን ነው። ድሮ እኮ ገና ሩቅ ነው። እኛ በ3 ዓመት ነው የደረሰው። ሌላ ሲተመረጡ መጨረሻ መልካሙ ገድል ተጋድያለሁ። በጳውሎስ ከ2000 ኪሎ ሜትር በላይ ነው እንደነሰበው። ከዚህ በኋላ ሰው የለም ተመለሰ ብሎ የተመለሰው። ስለ ክርስቶስ ተገርፏል። ስለ ክርስቶስ መሬት ላይ ተጎትቷል። ስለ ክርስቶስ መከራ አይቷል። መልካም ገድል እሱ ነው። ታሪኩ ቢነገር ብርሃነ ቤተክርስቲያን ብርሃነ ዓለም ተብሏል። ምርጥ ቃል ቦታ ክርስቶስ ራሱ ዓለምን ጨለማውን ዓለም ብርሃን ያደረገ ቅዱስ ጳውሎስ 14 መልእክታት ጽፏል። አንድ ቀን ስታበይ አታዩትም። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄአለሁ፣ ሊኮራጅ ተዘጋጅቶልኛል። ልጄ ጢሞቴዎስ ሆይ ፈጥነህ ወደ እኔ ና ይልና ዴማስ የአሁኑን ዓለም ወዶ ትቶኝ ሄዷል። የአሁኑን ዓለም ወዶ አያችሁ፣ የአሁኑን ዓለም አሁን ያለንበት ዓለም የሚያንጸባርቀው ዓለም በብዙ ነገር በቴክኖሎጂ ያደገ ዓለም እግዚአብሔር የለም የሚል ዓለም የለም። እግዚአብሔር ዓለም እኮ እንደዛ ነው። ይሄ ብዙ ነገሮች የሚወስዱት ከእግዚአብሔር ዲስታችኛል ከዓለም ጋር የሚያጣብቅ ይህንን በአግባቡ መረዳት ያስፈልጋል። ክርስቲያን ይሄን ከተረዳ ይሄ የሃይማኖት የስጋ ፍላጎቱን ካሸነፈ ዓለም ውስጥ እኖራለሁ፣ እሰራለሁ፣ እበረታለሁ፣ አቅሜ የፈቀደውን ሁሉ እሰራለሁ፣ በስጋ ላይ ደግሞ ታማኝ እሆናለሁ፣ ወንድሞቼን እረዳለሁ፣ ቤተሰቦቼን አከብራለሁ፣ እንደምንም ሃይማኖትን ጠብቄ እኖራለሁ፣ እግዚአብሔር በሰጠኝ ዕድሜ ይሄን ይዤ አልፋለሁ። ይሄ በምድር ላይ የምጠብቀው ይሄን ነው ማለት ነው ያለበት ክርስቲያን። ይሄን ካላገኘ ከእግዚአብሔር ጋር ይሄን ካላሸነፈ ሶስቱ አርእስተ ኃጣውእ የእኛ ዘመን አንዱ የእኛ ዘመን አርእስተ ኃጣውእ የሚባለው ገንዘብ ነው። ሁለተኛው ስልጣን ነው። ሶስተኛው ዘረኝነት ነው፣ መለያየት ነው። እነዚህ ማሸነፍ የሚችል ሰው ይራመዳል። የሃይማኖትን የስጋ ፍላጎትን ማሸነፍ ይችላል። እነዚህ ሶስቱን ማሸነፍ አለበት። ይሄን ካላሸነፈሳ እነዚህ ራሳቸው ይቀሩታል፣ ይቀሩታል። በገንዘብ ምክንያት ሃይማኖት ለውጥ ሰዋል። ስለ ገንዘብ ቤተክርስቲያን ተጥቷል። ስለ ገንዘብ ዚያታ አዲስ አበባ በጣም ብዙ ሐሰተኛ አጥማቂ በቆሪያ ጅቦና የሚያሳዝን በጣም የሚገርማችሁ ወደ አንድ ያየሁት አጥማቂ እንዲታሸው እንኳን አጥማቂ ደግሞ ተሳባ ያጠምቃል። ሰውየው ሲያጠምቅ
በገብርኤል ስም ውጣ አይወጣም ሰይጣን። በማርያም ስም ውጣ አይወጣም። በኢየሱስ ስም ውጣ አይወጣም። በአባይ ገለ ስም ውጣ ሲባል ብሎ ይወጣል ሰይጣን። አሁን ይሄ ሰይጣን እና ሰውየው ላለው ሰይጣን እዛ ነው ሰይጣን ተመሳሳይ ጓደኛ ነው። ሁለቱም ጋር ሰይጣን ጓደኛ ነው። ስለዚህ በቤታችን ስለማይጮህ ሰይጣን እንዴት ባልማጭ ስም ይጮሃል? ምንፍቅና ደግሞ ማለት ነው። ምንፍቅና ሌላ በኢየሱስ ስም ውጣ አይወጣም። በእግዚአብሔር ስም ውጣ አይጮህም። በገብርኤል ስም ውጣ ሲባል ደግሞ ይጮሃል። አሁን ተመልከቱ፣ ከእግዚአብሔር ስም የገብርኤል ስም ይበልጣል ያለው ሰይጣን ከገብርኤል ነው አይነት ስም። ይሄ ምንፍቅና ነው። የለም በእግዚአብሔር ስም የሚያወጣ ሰይጣን በገብርኤል ስም አይወጣም። ውሸት ነው። ያለ ድራማ የሚሰሩ ሰዎች አሉ። እንዲህ አይነት ድራማ የሚሰሩ ይሄው ራሱ ሌላ በሽታ ነው። ገንዘብ መጥፎ ነው። የኃጢአት ምስር ነው። ሃይማኖት ያስለውጣል። ሌሎቹም እነዚህ በሽታዎች ናቸው። ስለዚህ የመጀመሪያው ከእግዚአብሔር የሚለየን የዓይን አምሮት፣ የሥጋ ፍላጎት። ሁለተኛው ከእግዚአብሔር የሚለየን ክርስቲያኖች የቤተልሔም ረሃብ። በቤተልሔም ረሃብ በሆነበት ዘመን 4 ነፍሳት ወደ ሞዓባውያን መንደር ተሰደዱናል። መጽሐፈ ምዕራፍ 1 ቤተልሔም ማለት የእንጀራ ቤት ማለት ነው። አንዳንድ ጊዜ በእንጀራ ቤት እንጀራ ይጠፋል። በእውነት ቤት እውነት ይጠፋል። በሰላም ቤት ሰላም ይጠፋል። በፍቅር ቤት ፍቅር ይጠፋል። እርስ በርስ እናትና ልጅ ሰንበት ተማሪ ከሰንበት ተማሪ ጋር እንዳይግባባ ይችላል። አንድ ማህበር ከአንድ ማህበር ጋር እንዳይግባባ ይችላል። ሰበካ ጉባኤ ሰንበት እንዳይግባባ ይችላል። ይሄ የተሻለ ሀሳብ ሊሆን ይችላል። ይሄኛው መንገድ የተሻለ ሊሆን ይችላል። ያን ይሄ ከሚሆን ምን ሰው እንዴት ድርጅት ቤተክርስቲያን ውስጥ ይመጣል? አንዱ ሰባኪ ወጥቶ የሆነ ነገር ተናግሮ አንዱን ከፍሎ ሊሆን ይችላል። ያኔ የቤተልሔም ረሃብ ጊዜያዊ መሆኑን ማወቅ ያስፈልጋል። ብዙ ክርስቲያኖች አሁን በእኛ ዘመን ደግሞ ሰው እያዩ ከመጣት ምንም ሲጀመር መጀመሪያ እንዴት ሰው አይቶ ይመጣል? አንተ የዘላለም ሕይወት ከእኛ ጋር ነህ ክርስቶስ። የመጣነው አንተን ብለን ነው። ክርስቶስን አንተን ፈልገን የመጣነው የት እንሂድ ካንተ። እነዚህ ነፍሳት ቤተልሔም ረሃብ ገባሉና ሞዓብ የሚያሳዝነው ወደ ሞዓብ መንደር ሄዱ። ሞዓብ አባት ከልጅ የወለደበት ሀገር ነው። ሞዓብ በኃጢአት የምትታወቅ ሀገር ነው። ኑኃሚን ተመልከቱ፣ ሩት እና ወልፋ እዛ ሳትመለስ 2 ልጆችና ባለቤቷ ይዛ መጣች። ሁሉም አንድ ነው። እናንተ ከቤተ ክርስቲያን ከወጣን ባዶ ነው። ምን ነገር ትሆን እንመለስ ስትወጣ ሙሉ ናት። ባለቤቷ አለ፣ ልጆቿ አሉ። ሞዓብ ምድር ላይ ሁሉ ተቀበረች። ፍቅርን ሞዓብ ላይ ተቀበረ። ክርስቲያን ወጣ እውነትን ተቀበራለች። እዛ መንፈሳዊ ሕይወትን ተቀበራለች። ፈራጃ ግን ተቀበራለች። ዓለም ውስጥ ከገባ በኋላ መቀበር ማትረፍ የለም። ማን ነው ዓለም ውስጥ ገብቶ ያተረፈ? ማን ነው ወደ ሌላ ቤትነት ገብቶ ያተረፈ? ባዶ እጅን ያስቀራል። ሞዓብ የቤተልሔም ረሃብ ጊዜያዊ። ቤተክርስቲያን ውስጥ የሚፈጠሩ ነገሮች ጊዜያዊ ናቸው። ጊዜያዊ የሚያልፉ ናቸው። ደመና ናቸው። ጉቦች ናቸው። የሆነ ጉዳይ ሲፈጠር ማጉረፍ ከቤተክርስቲያን ካወጣው ይሄ ቀስ ብሎ በር ከፍቶ እንደመሸሽ ቤት ውስጥ መብራት ቢጠፋ መብራቱ እንዲቀጠል እንዲበራ ታደርጋለህ እንጂ ቤት አጠፋ። የቤተልሔም ረሃብ መብራት መጥፋት ነው። ይሄን አዳራሽ ማታ ልንጠቀም ይሄ መብራት ቢጠፋ መብራቱን እንዲሰራ እናደርጋለን ወይ ጧፍ እናበራለን ወይ ሻማ እናበራለን እንጂ መብራት ጠፍቷል ብለን አንሄድ። ጀነሬተሩ አለ። ጀነሬተሩ ክርስቶስ አለ። ዋናው ምንጩ አለ። ይህንና የጓደኛ የለመስማማት ይህንና የመንበሬ ያለመስማማት የንስሐ አባቴ ቤት መጥቶ ያቁም ብሎ ጽፉ ስንት ምናምን እንዲወጡ ማበረታታት እንጂ መጥፋት መፍትሄ ምናምን አይሆንም። የቱን ጥል ክርስቶስ እስኪ የቱን ጥል ኑኃሚን ባዶቿን ቀረች ይላል። ከዛ መጨረሻ ወደ ቤተልሔም እግዚአብሔር ቤተልሔምን እንደጎበኛ ሰማችና መጣች። ስትመጣ ኑኃሚን አትበሉኝ፣ ማራበሉኝ፣ ሕይወት ተመሯል። ከዚህ መውጣት አልነበረብኝም።
ስወጣ ሆኖ ነበር ባዶ እጄን ተመለሱ። ማተብ በጥሶ ነው ያስመለሰ። ጾም አስቶ ነው ያስመለሳል። የቅዱሳንን ክብር አሳስቶ ነው የሚመለሳል። ባዶ ነው ሰንበት ማስቀደስ ያስወጣል። ሲያስወጣ ገፍቶ ውጣ የቤተ ክርስቲያንን ክብር የአባቶችን ክብር ያሳስታል። የካህናቱን ክብር ያሳስታል። አሁን ካህን ምሳደብ ትውልድ አልመጣ። ይሄ እኮ ክብር እንዳይመስለን ጳጳሳት የሚሳደቡ ትውልዶች አልመጡ። ክብር እንዳይመስለን ውርደት እኮ የእኛ ቤት ችግር ካለ በር ዘግተን ቤታችን ውስጥ ነው የምናለቅሰው። አባቶቻችንን በአደባባይ ከሰደቡማ እንዴት ይሆናል? ይህ ከክርስትናው ጋር ይስማማል? አይስማማም። አባትና ልጅ እኮ ጓደኛ ቋጠዋል። ቤት ውስጥ ግን ለአባት መንገር ያለብን ተረጋግጠን ቤት ነው ባዶ የቀረው ሙሉ ወንድ ወጥቼ ማራበሉ ህይወቴ መሯል። ህይወታችን ይመራል። ታስታውሳላችሁ? ደብረ ታቦር ተራራ ላይ ሙሴ ኤልያስ ከሰማይ መጡ። ጴጥሮስ ዮሐንስና ያዕቆብ ወጡ። ክርስቶስ ቆሟል። ገረመው ቅዱስ ጴጥሮስ አየ፣ ሁሉንም አየና ጌታ ሆይ ሙሴና ኤልያስ ካሉ አንተ ካለ ሐዋርያት ወንድሞቼ ካሉ እባክህ ከዚህ ተራራ ላይ አታውርደን። ይሄ ቃሉ ሁላችሁም ጌታ ሆይ ከዚህ ተራራ አታውርደን። ኦርቶዶክሳዊ ተራራ ወረድ ምስጢረ መለኮት ነቢያት ከምታሰቡበት ከዚህ ተራራ የት ነው? ሐዋርያት ካሉበት ከዚህ ተራራ የት ነው? ኦርቶዶክሳዊ የነቢያትና የሐዋርያት አምላክ ክርስቶስ ካለበት ተራራ የት ነው? በዚህ መሆን ለእኛ መልካም ነው። አንተ የዘላለም ሕይወት ከገተ ማኅሌተ ጽጌው ከምንቆረቆርበት እመቤታችን ሌሊት ሙሉ ከምትጠራበት ተራራ ወርደን የት ንኢ ማርያም ከምባልበት ተራራ ሚካኤል ገብርኤል ከምጠሩበት ተራራ ሕያው አምላክ ክርስቶስ 24 ሰዓት ከሚመለክበት 365 ቀን መስዋዕት ሆኖ ከሚቀርብበት ተራራ ወርደን የዘላለም ሕይወት ያለ አንድ ለሙሴ አንድ ለኤልያስ ደብረ ታቦር እኮ አናት ነው፣ ሩቅ ነው፣ ተራራ ነው። ዝናብ አለ፣ ፀሐይ አለ። አንተ ካለ ዝናቡንም ፀሐዩንም እንችለዋለን። ዝናብ አለ፣ ቤተክርስቲያኖስ ነፋስ አለ። እሱ ባለበት መርከብ ውስጥ አይደል እንዴ ያ ሁሉ ማዕበል የተነሳው? ብዙ ጀልባዎች ነበሩ እኮ እዛ ጥሪያኖስ ወንዝ ላይ። አንዱን ነፋስ አላንቀሳቀሰው። ጌታ ሆይ ልንጠፋ ነው። ክርስቶስ ባለበት ማዕበል ተነስቷል። እሱ ባለበት ቦታ የምንነሳውን ማዕበል ጸጥ ማድረግ ይችላል። አይዝረን አይከዚህ ዱረን አለ እዛው ውስጥ ልቁ ይላል። እሱ ካለ የት ይላል። ስለዚህ በዚህ መሆን ለእኛ መልካም ነው። የቤተልሔም ረሃብ የሚያልፍ ነው። የእኛ ጉዳይ ከሆነ ራሳችን የምንፈታው ነው። እግዚአብሔር ይዘን በጾም በጸሎት በሱባኤ በማኩረፍ ችግር አይፈታም። እና ሰው እግዚአብሔር ማኩረፍ ይችላል። እግዚአብሔር ማኩረፍ ይችላል። ይሄ ቤት ነው። እዚህ የምንቆረሰው ስጋ ነው። እዚህ የምንቀዳው ልጅ ነው። እዚህ የምናመልከው ማን ነው? እዚህ ፈልገን የምንመጣው ማን ነው? ታዲያ እግዚአብሔር ፍለጋ 24 ሰዓት መገስገስ እንጂ በማርያም ነው ተብሎ እንደሚመጣው ቤተክርስቲያን ተፈሳይቱ ስለ ይበሉን ቤተ እግዚአብሔር ነው። ቤተ መንግስት አለው እኮ ዳዊት ያው ጾም የሚቆረጥበት እጅ የሚጨለጥበት ቤተ መንግስት አለው። ጥሩ ስፍራ ነው ዳዊት ለመዝናኛም ለፈለገው ለስጋዊ ነገር ይመቸዋል። ግን ለሱ ደስታው ወደ ቤተ እግዚአብሔር እንሂድ ባሉ ጊዜ ምን አለ? ወጣቶች፣ እናቶች፣ አባቶች የቤተልሔም ረሃብ አሸንፈን መምጣት አለብን። ደስ ብሎ ቤተክርስቲያን መምጣት አለብን። እዚህ ስንመጣ የሚሰማን ደስታ እኮ ይዘላል። ሶስተኛው ሰው መሆን የሚገጥመን ፈተናዎች ከእግዚአብሔር እንዳይሉ ሰው በነገራችን ሰው ነው ይፈተናል። ጦርነት ይኖራል፣ ረሃብ ይኖራል፣ በሽታ ይኖራል። ኮሮና ረሳ ኮሮና ዘመን እኮ ብዙዎቻችን ይሄ ቤት ታሽጓል ተብሎ ታሽጎ ነበር። ታሽጎ ስለ አዲስ አበባ ወራጅ ያለ ሰው ሮጦ አውሮፓ ቤታችን አንድ ሰው ባስነጠሰው ሮጦ ይወጣል። ምላሳችን ሲያስቸግረው እግዚአብሔር የአርሞኖ ጊዜ ሰጠን። እስቲ ዝም ብሎ ሁሉም ሰው ዝም እስቲ ምን አለ ልበል ማን ከእንትን ውስጥ ማስክ አውጥቶ አሎ
ያ ጊዜ እንኳን ከእግዚአብሔር አለየ። ያ ጊዜ እንኳን እግዚአብሔር እንድንለይ ከአቅም በላይ ሲሆን ቤታችን ውስጥ ሆነን ጸሎት ስናደርጋለን። ቅዳሴ በቴሌቪዥን ስንከታተል ምን ያህል ከባድ ጊዜ እንደሆነ ትንሽ እኮ ስንያዝ ከባድ ማስቀደስ። አሁን በሩ ክፍት ሲሆን የሚያስቀድስ ሰው የለም። ያን ቅዳሴ ናፍቀን በቴሌቪዥን እያየ በር ስትዘጋ ይመስላል። ሰሞኑን ፈተና አለ፣ ጦርነት ይኖራል፣ ረሃብ ይኖራል፣ በሽታ ይኖራል። ይሄ ሰውን ከእግዚአብሔር ያለው ይሄ ከእግዚአብሔር እንዳይደለ ምን ነው ኢትዮጵያውያን እንዳለ ይሄ ሰሞኑን አራተኛው የመጨረሻው ክርስቲያን በመሆን የሚገጥመን ፈተና። በነገራችን ክርስትና አልጋ በአልጋ የሆነ መንገድ የለውም። ይሄንን አብራችሁ ተቀበሉ። አንድ ሰው ኦርቶዶክስ ክርስቲያን ከሆነ ይፈተናል። ይሄንን ማመን ግድ ነው። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። ክርስቶስ ነው። በዓለም ሳላችሁ መከራ አለባችሁ። እናንተ በአንገት ላይ ያደረግከውን ማዕተብ ዓለም የሚያጨበጭብልህ አይምሰልህ። ፊቱ ደም የሚለብስበት ሰይጣን አይፈልገውም። እሱ የክርስቶስ ነው። እስቲ ራእየ ዮሐንስ አንብቡ። ስለ እመቤታችን ይናገርና በሰማይ ሰልፍ ሆኖ ወደ ምድር የተጣለው አውሬ ሴቲቱን 42 ወር ካሳደዳት በኋላ ሊደርስባት አልቻለም። ከዛ ባሸዋ ላይ ቆመ። ከዘሯ የተረፉትን የኢየሱስ ምስክርነት ያላቸው ልዋጋ ባሸዋ ላይ ቆመ። አሁን ብዙ ሰው ጠላቱ የሚመስለው ሰው ይመስላል አይደል? እኛ ለዚህ ነው ቅዱስ ጳውሎስ እንደ ሰው ልማድ አንዋጋ፣ መንፈስ ነው ባለጋራችን ይላል። ጠላታችን መንፈስ ነው። ስለዚህ ጦር አናነሳም። መንፈስን በስጋዊ ጦር ማሸነፍ አትችልም። ለዚህ ክርስቲያን ስትሆን ፈተና እንዳለው መጓዝ በእያንዳንዱ እየጨመረ ነው። በነገራቸው ለምድርና ለሰማይ ወዮላቸው እዛው ስታረቁ ሰይጣን ጥቂት ጊዜ እንደቀረው አውቆ በታላቅ ኃይል ወደ ምድር ወርዷል። ሰይጣን ጥቂት ጊዜ እንደቀረው በታላቅ ኃይሉን የሚያሳየው ማን ነው? ክርስቲያኖች። በቀደም አንድ ዜና ስናይ ነበር። ጋዛ እስራኤል ውስጥ ነው። ጋዛ መጀመሪያ ክርስቶስ በአካለ ሥጋ ያስተማረበት ቦታ ነው። እስራኤል ፍልስጤም ውስጥ ያለችው ጋዛ ፍልስጤም እስራኤል መካከል ያለው ክርስቶስ በአካለ ሥጋ አስተምሮባል። በአራተኛው መቶ ክፍለ ዘመን የተሰራ ቤተክርስቲያን እዛ አለ። በቀደም በቦምብ ነበር። እዛ የነበሩት ሁሉ ክርስቲያኖች ነበሩ። አሁን 800 በቁጥር ቀሩ። ሙሉ ከተማ አሁን ቢቆጠሩ እነሱም ማምለኪያ ቦታ ስለሌላቸው መንገድ ላይ እንኳን ቆሞ እግዚአብሔርን መጠየቅ አይችሉም። ይገርማቸው የተደረገ 800 አሁን እነሱ ክርስቲያኖች እኛ ክርስቲያኖች እነሱም የሚያመልኩት ኢየሱስ ክርስቶስን እኛም የምናመልከው እሱ። ፈተናው ተመሳሳይ ነው። እና ይሄን ፈተና እያዩ ነው መርጣት። በቁጥር 800 ቀሩ። በአንድ ሀገር ላይ 800። አሁን ዝም ብለህ ስታስብ እንትን ይመስላል። ሃይማኖት ይጠፋል። አሚን እግዚአብሔር የማይጠፋው እኛ እንጠፋለን። የምንን አስቧት የምን ሰማይ የናግራን ሰማዕታት የነበሩበት የምን ዛሬ ክርስትና የለም። የምኑስ ክርስትና ሁሉም ጠፍተዋል። ሊቢያን ታውቃላችሁ? ሊቢያ እኮ ሞሮኮና ሊቢያ በኡባይ ኒቅያ ከተገኙ 325 ዓመተ ምህረት ተደረገው። ከ318 አባቶች ከ150 በላይ የሆኑት ከአፍሪካ ነው። ከሊቢያና ከሞሮኮ አሬዎስ ጭምር ከሊቢያ ነው። ደጋግ አሁን ሊቢያ ውስጥ ክርስትና አለ የለም። ታሪክ አንዳንድ ጊዜ ብዙ ብለን ብንፎክር ቤተክርስቲያናችን ጥምቀት ላይ ታቦት ወጣ ያን ሁሉ ስለ አቤት ኦርቶዶክስ አይደለም። ሊቢያ ሙሉ ክርስቲያኖች ነበሩ። እነ ሞሮኮ የክርስትና ደሰት ነበሩ። ዛሬ የለም። ታሪክ ነው። እኛ ጋር ስንመጣ ዮሐንስ አፈወርቅ ያለው መርሳት የለብንም። ክርስቶስ ቤተክርስቲያን መስቀል ላይ መሰረታል። እሱ ራሱ ክርስቶስ መጥቶ ከመስቀል ላይ እስከሚያወርዳት ድረስ መስቀል ላይ ተቀምጧል። መስቀል ላይ ቤተክርስቲያን ከመስቀል አውርደን ለማየት ከሞከር እንሳሳታለን። ለምን ይሆናል? ለምን ይጠሉናል?
ለምን ይገለጣል? ለምን እንደዚህ ኦርቶዶክስ ክርስቲያን ሆኖ አይጨበጨብልን ነው? ለምን የክርስቶስ እንደ መች ተቀበለው ክርስቶስ በጣልነቱ ጋር ያሳደዱት እንዴ? እነ ኮቲባ እኮ እያነሱ መሬት ላይ ያፈሩት ክርስቶስ አውቆ ዝም አለ። ግማሹ እኮ ጭራ እያበቀለ ጫካ ገብቷል። ያያል ክርስቶስ ይመለከታል ክርስቶስ። የክርስቶስ ሆንክ ግን ዓለም አይቀበልም። ይሄን አስበህ አንተ ዝም ብለህ ለዚህ ብሎ ክርስቶስ የሚወደኝ ብሎ ራሱን ይካድ መስቀሉን ተሸክሞ ይከተለኝ። እስቲ ይሄን ቃል በሉና እንጨርስ። የሚወደኝ ብሎ ራሱን ይካድ መስቀሉን ተሸክሞ ይከተለኝ። ምኑን ተሸክሞ? መስቀልን አይደለም መስቀሉን ራስን ስትክድ መስቀል። ሰው እኮ እናት ልጇን መካድ ትችላለች፣ ቀላል ነው። ጓደኛ ለጓደኛ ይካካዳል። ሰው የተበደረውን ገንዘብ ይክዳል፣ ምንም ችግር የለበትም። ሀገሩን ይክዳል። ሰው አላውቅም ይችላል። አባት ልጅ አይደለም በዲኤንኤ እንኳን ሰጥተው አይ ዲኤንኤ ተሳስቷል ይክዳል። ሰው መካድ ማይችለው ራሱን ስክድ መስቀል መሸከም ይችላል። መስቀል የማንን መስቀል? የራሱን መስቀል። በዓለም ላይ መስቀል መሸከም የሚችል ሰው ራሱ ራስን መካድ ምንድን ነው? እኔ የክርስቶስ ነኝ ብሎ ማመን። የራሳችሁ አይደላችሁ፣ በዋጋ ተገዝታችኋል። የተገዛችሁት ዋጋ ደም ነው። እኔ ክርስቶስ ነኝ እስቲ በሉ። እኔ ክርስቲያን ነኝ። እኔ ክርስቲያን ነኝ። ቂርቆስ በ2 ዓመት ከ7 ወሩ ንጉሥ ፊት ቆሞ ነው ስም ማነው ሲባል እኔ ክርስቲያን ነኝ። ለሞት የተዘጋጀ ሕፃን ነው። የሚነድ እሳት የሚያይ ሕፃን ነው። ገና ልጅ ነው። ስሙ ክርስቲያን ነው። ለምንድን ነው ክርስቲያን የሚል ስም? ለምን? በዋጋ ተገዝቷል። ይሄ ስም ከወርቅ የበለጠ ስም፣ ይሄ ስም ከዕንቁ የበለጠ ስም ነው። ይሄ ስም ከክርስቶስ ጋር አጣብቆ የሚኖር ስም ነው። ይሄ ስም ይዞ ወደ ኋላ ማየት አይቻልም። ወደፊት ብቻ፣ ወደፊት ወደ እግዚአብሔር መንግሥት እስከ መጨረሻ ድረስ የመጣው። ስለዚህ ነው ጌታ ሆይ አንተ የዘላለም ሕይወት ከእኛ ጋር ነህ። አንተ ወዴት ነህ? ክርስቲያኖች ከእግዚአብሔር የትም አንሄድም። የዓይን አምሮት፣ የሥጋ ፍላጎት አሸንፈን የቤተልሔምን ረሃብ እንደ ቀላል አይተን ሰው ቢሆን የሚገጥመንን ፈተና እያለፍን በክርስትናችን ጸንተን መስቀል ላይ መሆናችንን ሳንረሳ ክርስቶስ መስቀል ላይ መቼም ነገረ ምጽአቱ ስታሰብ ታስታውሳላችሁ። በሶስቱ መከራ ውስጥ አልፎ እስከ መጨረሻ የጸና እሱ ይድናል ያለው ይሄ መከራ ነው። ስለዚህ ክርስቲያን መሆናችን ፈተና እንዳለው አውቀን ከክርስቶስ ጋር እስከ መጨረሻው እንድንጸና አምላካችን እግዚአብሔር ይርዳል። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር።